መድረስ መቼ ይቀራል? አዎ የጣረም ይጠራል። በይ በርቺ 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 የኛት በርቺ በርቺ አይዞሽ እንዳትረቺ በርቺ። ምን ያህሎቻችሁ ናችሁ ሄድፎን ወይም ደግሞ ኢርፎን በብዛት አዘውትራችሁ የምትጠቀሙት? በተለይ ደግሞ ወጣቶች ኢርፎን ሄድፎን በየቦታው ቤትም ትምህርት ቤት ሊሆን ይችላል፣ መንገድ ላይ ሊሆን ይችላል አድርገው ይታያሉ። እና ዛሬ ስለ ሄድፎን ወይም ደግሞ ኢርፎን ከጤና ጋር ያለውን ግንኙነት በጤና ላይ ምን ምን እክሎች ሊያመጣ እንደሚችል እናወራለን ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። እንኳን ወደ ዩቲዩብ ቻናል ላይ በሰላም መጣችሁ። ዛሬ የምናወራው ስለ ኢርፎን እና ሄድፎን ከጤና ጋር ያላቸውን ግንኙነትና የሚያመጡትን መዘዞች፣ የጤና መዘዞች ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ከታች ሰብስክራይብ በማድረግ እና የደወል ምልክት መጫን እንዳትረሱ። አብራችሁን ቆዩ። በመጀመሪያ ያው እንግዲህ ለድምፄ ይቅርታ እየጠየቅኩኝ ያው ቪዲዮን ጀምራለሁ ማለት ነው። ያው በቪዲዮ በመጀመሪያ ላይ እንዳያችሁት እንግዲህ አብዛኞቻችሁ በተለይ ወጣቶች ኤርፎን፣ ሄድፎን ከስልክ ጋር ከኮምፒውተር ጋር በማገናኘት እንዲሁም ደግሞ ከኤርፖድ የመሳሰሉት ጋር በማገናኘት ያው ሙዚቃ ለመስማት፣ ፊልም ለማየት ወይም ፕሮግራም ለመከታተል፣ ቪዲዮዎችን ለማየት ትጠቀሙበታላችሁ። አሁን በጣም የኤርፎን ወይም የሄድፎን ተጠቃሚዎች ከጊዜ ወደ ጊዜ እየጨመሩ ይገኛሉ። የጆሮ ማዳመጫ ከጤና ጋር ያለውን ግንኙነት ስለሚያመጣቸው መዘዞች በተመለከተ የተለያዩ ጥናቶች እስከዛሬ ድረስ ያው ሲሰሩ ቆይቷል። እነዚህ ጥናቶች የሚያመለክቱት የጆሮ ማዳመጫን ማለትም ኤርፎን ወይም ሄድፎን ለረጅም ጊዜ አዘውትሮ መጠቀም እና ደግሞ ስፔሻሊ በሃይ ቮሊዩም ወይም ደግሞ ድምፅ በጣም ጨምራችሁ በከፍተኛ ድምፅ አድርጋችሁ መጠቀም ጤና ላይ መዘዞች ያስከትላል፣ የጤና ችግሮች ያስከትላል ብለው አውጥቷል። እንግዲህ ከነዚህ የጤና ችግሮች ውስጥ የመጀመሪያው ምንድን ነው? ኖይዝ ኢንዲዩስድ ሂሪንግ ሎስ ወይም ደግሞ በከፍተኛ ድምፅ ምክንያት የመጣ የጆሮ ችግር፣ የመስማት አቅም ማጣት ይሆናል ማለት ነው። እንግዲህ ይህን ለመከላከል ምንድነው ደብሊውኤችኦ ወይም የዓለም ጤና ድርጅት ሪኮመንድ የሚያደርገው በቀን ከ1 ሰዓት በላይ የጆሮ ማዳመጫን አትጠቀሙ። 1 ሰዓት ብቻ በቂ ነው። ያውም በዝቅተኛ ድምፅ አድርጋችሁ መሆን አለበት። ወይም ደግሞ ኖይዝ ካንሰሌሽን ሄድሴት የሚባሉ እንደዚህ ከፍ ስታደርጉ ከፍተኛ እንዳይሆን ዝቅ የሚያደርጉ የተለያዩ የጆሮ ማዳመጫ አይነቶች አሉ። እነሱን ብትጠቀሙ ይመከራል። ስለዚህ በቀን 1 ሰዓት ብቻ መሆን አለበት። ሁለተኛው ደግሞ ጤና ችግር ምንድነው? የጆሮ ላይ መጮ ነው እንግዲህ ወይም ቲናይተስ እንለዋለን። እንግዲህ የጆሮ ላይ መጮ የጆሮ ማዳመጫን አዘውትሮ ለረጅም ጊዜ መጠቀም፣ ከፍተኛ ድምፅ አድርጎ መጠቀም የጆሮ ላይ መጮ ወይም ደግሞ ቲናይተስ ያመጣል። ሶስተኛው ነገር ደግሞ ምንድነው? የተለያዩ የጆሮ ውስጥ ኢንፌክሽኖች ወይም ኢር ኢንፌክሽንስ። ለምንድን ነው? ስፔሻሊ ደግሞ ጆሮ ውስጥ የሚገቡ ፕላስቲክ ያላቸው የጆሮ ማዳመጫ አሉ አይደለ? እነሱ ፕላስቲኮች ወደ ውስጥ ሲገቡ እርጥበት የመፍጠር ሁኔታ አላቸው። ያ ደግሞ እርጥበት ካለ የተለያዩ ተዋሲያንን እንደ ባክቴሪያ፣ ፈንገስ የመሳሰሉት ኢንፌክሽን እንዲፈጠር ያደርጋል ማለት ነው። ሌላው ደግሞ የጆሮ ማዳመጫን ወይም ደግሞ ኤርፎን፣ ሄድፎንን ሼር ማድረግ፣ ከሌላ ሰው ጋር መጠቀም። እንግዲህ ሌላ ሰው የጆሮ ኢንፌክሽን ካለበት የጆሮ ውስጥ መግል ሊሆን ይችላል፣ ኢንፌክሽን ሊሆን ይችላል ካለበት ይጋባል ማለት ነው፣ ይተላለፋል። እሱም በሱም ምክንያት ይመጣል። ያው የንጽህና ጉድለት ምክንያት በየጊዜው አለማጽዳት ወይም ደግሞ ኢርፎንን ሼር በማድረግ ይመጣል ማለት ነው የጆሮ ኢንፌክሽን። ሶስተኛው ደግሞ ያው ሲስተሚክ ኢፌክት የምንለው ማለት አጠቃላይ የሰውነት ምልክቶች ይኖራሉ። ለምሳሌ ራስ ምታት ይኖራል። አዘውትራችሁ አብዝታችሁ ስትጠቀሙ የጆሮ ማዳመጫ የራስ ምታት ይሰማቸዋል። እንዲሁም ደግሞ የደም ግፊት ለውጥ ወይ መጨመር ወይ መቀነስ ሊሆን ይችላል። እንዲሁም ደግሞ አዘውትራችሁ በየጊዜው ቤት ውስጥ ለብቻችሁ እየዋላችሁ ከሆነ ድብርት ስሜት ወይም ደግሞ ከመጠን በላይ ጭንቀት ሊፈጠር ይችላል ማለት ነው። ሌላው ሳይኮሎጂካል ኢምፓክት ነው። ሳይኮሎጂካሊ ማለት ከማስታወስ አቅም ጋር የተያያዘ ሜሞሪ ሪኮል እንለዋለን። የመርሳት ጊዜያዊ የሆነ የመርሳት ችግር ወይም ደግሞ የሜሞሪ ችግር ሊያመጣ ይችላል።
ሌላው ያው ሜንታል ፋቲክ ወይም ደግሞ የአእምሮ ድክመት መዛል፣ የአእምሮ መዛል እንዲሁም ደግሞ የሰውነት መዛል ይኖራል ማለት ነው። ኤርፎን አድርጋችሁ ወይም ደግሞ ሄድፎን የጆሮ ማዳመጫ ጆሮ ላይ የሚደረግ ወይም ጆሮ ውስጥ የሚገባው አድርጋችሁ በተለይ ወጣቶች በጉርምስና ጊዜ የምትገኙ ወጣቶች ኤርፎን አድርጋችሁ መንገድ ላይ በምትሄዱበት ሰዓት መንገድ ስታቋርጡ ሊሆን ይችላል፣ ወይም መንገድ ዳር በምትሄዱበት ሰዓት ድምፅ ያው እየሰማችሁ ነው በሄድፎኑ። በዚህ ጊዜ እንደ አጋጣሚ እንደው አደጋ አይበለውና አደጋ ቢፈጠር ሹፌሩ ፍሬን ቢለቅ ወይም ደግሞ መኪናው መንገድ ቢስት ወደ እናንተ ከመጣ ጩኸቱን አሰሙ። የመኪናውን ክላክስ አሰሙ፣ ወይም ደግሞ የሰው የሚላችሁን ከሩቅ ያለ ሰው መኪና እየመጣብን ነው ወይም ደግሞ እንደዚህ አድርግ ወደዚህ ሂድ ምናምን የሚባለውን አሰሙ። ስለዚህ በዚህ ጊዜ ለመኪና አደጋ ያጋልጣል ማለት ነው። አንድ የአሜሪካ ዩኒቨርሲቲ በወጣ ጥናት መሰረት በዚህ ያው ሄድፎንን ከመጠን በላይ አዘውትሮ መጠቀም እና መንገድ ዳር ስፔሻሊ መጠቀም መኪና አደጋ ጋር የተያያዘ እንደሆነ አንዳንድ ጥናቶች ይጠቁማሉ። የመጨረሻው የጤና መዘዝ ምንድን ነው? ያው ሄድፎንን ወይም ደግሞ ኤርፎንን ከመጠን በላይ አዘውትሮ መጠቀም የጆሮ ውስጥ ባዕድ ነገር መግባት ወይም ደግሞ ያው ፎሬን ቦዲ ኢን ዘ ኢር የምንለው ይፈጠራል። ምክንያቱም እቺ ኤርፎን ፕላስቲክ ጭንቅላት ያላት ኤርፎን ወደ ውስጥ በምታስገቡበት ሰዓት ላይ ወይ ስተኙ ወይም ደግሞ ግፊት ስታደርጉበት በአንድ በኩል እዛ ውስጥ ሊቀር ይችላል። በዚህ ጊዜ የጆሮ ውስጥ የባዕድ ነገር ይገባል ማለት ነው። እኔም ታካሚ ነበረችኝ። ኤርፎን በምታዳምጥበት ሰዓት ላይ ፕላስቲኩ ጆሮ ውስጥ ወደ ውስጥ ገባ፣ ውጨኛው የጆሮ ክፍል ውስጥ ማለት ነው። እሱ ሆስፒታል ላይ መውጣት ይኖርበታል። ለዚህ ያጋልጣቸዋል ማለት ነው። ቀጥሎም ደግሞ የምናየው እንዴት እንግዲህ የሄድፎን ወይም ኤርፎንን የጆሮ ማዳመጫን በአግባቡ እንጠቀም የሚለውን ይሆናል ማለት ነው። እኔም ያው ሙዚቃ ወዳለው፣ ፊልም ማየት ወዳለው፣ ቪዲዮዎችን አያለው፣ ለትምህርትም ቢሆን ያው መጠቀም አይቀርምና ምን ማድረግ አለብን የሚለውን ያው ለእኔም ጠቅሞኛል። እሱን ሼር አደርጋችኋለሁ። የመጀመሪያው ነገር ምንድን ነው? ያው ቅድም እንዳልኩት በዓለም ጤና ድርጅት መሰረት በቀን ከ1 ሰዓት በላይ አለመጠቀም። ያ ለብቻችሁ ከሆናችሁ ያለ ሄድፎን መስማት ትችላላችሁ አይደለም? እንደዛ ማለት ነው። ሁለተኛ ነገር ደግሞ ምንድነው? የኤርፎን ወይም ሄድፎን ንጽህና መጠበቅ፣ በየጊዜው ማጽዳት ያስፈልጋል። ለሰው ሼር ማድረግ የለባችሁም። ኤርፎን የእናንተ ብቻ ነው፣ የሌላ ሰው አይደለም። ለቅርብ ዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ማዋስ አይቻልም። ምክንያቱም ቅድም የተናገርኳቸውን ስፔሻሊ የጆሮ ኢንፌክሽን ሪስክ ይኖረዋል ማለት ነው። ስለዚህ ንጽህና መጠበቅ፣ በየጊዜው ማጽዳት፣ በዋይፕስ አድርጋችሁ በሳኒታይዘር ወይ በአልኮሆል መጥረግ በየጊዜው ያስፈልጋል ማለት ነው። ሶስተኛው ነገር ምንድን ነው? ያው እረፍት ማድረግ ያስፈልጋል። አክቹሊ ኤርፎን ብቻ ሳይሆን ማንኛውም ረጅም ሰዓት ቲቪ ላይ፣ ኮምፒውተር ላይ፣ ስልክ ላይ የምትቀመጡ ሰዎች ቢሮ ውስጥም ሊሆን ይችላል። እናንተ መነጽር ማድረግ ያስፈልጋል። ወይም ያው ኮምፒውተር ቪዥን ሲንድሮም የሚባለው ለመከላከል ቪዲዮ ሰርቻለሁ። አክቹሊ እዚህ ጋር ከመጣችላችሁ እሱ ማየት ትችላላችሁ። ልክ እንደዛ ሁላ ሄድፎን እና ኤርፎንም እንደዛው ያው ቅድም የተናገርኩት ብሬክ ያስፈልጋል። መሀል ላይ እረፍት ማድረግ ያስፈልጋል። ወይም በቀን 1 ሰዓት ብቻ መጠቀም ያስፈልጋል። ከዛ ደግሞ ያው የምትጠቀሙበትን ቦታ መለየት መቻል አለባችሁ። ውጪ ነው ወይስ ውስጥ ነው? ቅድም እንደተናገርኩት መንገድ ዳር ኤርፎን ወይም ሄድፎን አድርጎ መጓዝ ህይወትን አደጋ ላይ ይጥላል፣ ለመኪና አደጋ ያጋልጣል። ይህን መጠንቀቅ ያስፈልጋል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ማንኛውም ጥያቄና አስተያየት ከታች ኮመንት ላይ አሳውቁኝ። እስኪ እናንተስ እንዴት ነው አጠቃቀማችሁ? በዛውም ደግሞ የእናንተ ምርጥ የምትሉትን እስቲ ሙዚቃ፣ በጣም ኢንስፓይሪንግ የሆነ ሙዚቃ ከታች አስቀምጡልኝ። ያው እኔ በፊት ድምፄ እንግዲህ ያው ቢያስቀይማችሁም በርታ የሚለውን ሙዚቃ ጋብዣችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ዶክተር ሳራ ዮሐንስ ነኝ። ሁላችንም ወዳችኋለሁ። ቻው